በህይወትህ ዘመን ሁሉ የምትማርበት መመሪያ ይሆነ። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊሂል አሚን ወዓላ አሊሂ አጠይቢን አጣሂሪን አማ በዕዱ። አኺል ሐቢብ አላሁ ስብሓነሁ ወተዓላ በተከበረው ቃሉ እንዲህ ይላል፣ ፈአሳበሁም ላሁ ቢማ ቃሉ፣ ባሉት ነገር ማለትም በንግግራቸው አላህ መነዳቸው። በሌላ የቁርአን አንቀጽ ወሉዒኑ ቢማ ቃሉ፣ ባሉትም ነገር ማለትም በንግግራቸው ተረገሙ። ቃላትን መቼም ቢሆን አታቅልላቸው። አንዲት ቃል ወደ ጀነት ልትመራህ ትችላለች፣ ሌላኛዋ ደግሞ ወደ እሳት ልትወረወረህ ትችላለች። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ምላሳቸው እየጠቆሙ ለሙዓዝ እንዲህ አሉት፣ ይህንን ማለትም ምላስህን በአንተ ላይ ያዝ፣ ተቆጣጠር። ሙዓዝም እንዲህ ሲል ጠየቀ፣ የአላህ መልእክተኛ ሆይ እኛ በምንናገረው ሁሉ እንጠየቃለን ማለትም እንቀጣለን እንዲህ ብሎ ጠየቃቸው። እሳቸውም እንዲህ አሉት፣ ሙዓዝ ሆይ እናትህ ትጣህና ሰዎች በፊታቸው ወይንም በአፍንጫቸው ወደ ጀሃነም የሚወረወሩት የምላሳቸው ምርት ማለትም ንግግራቸው ካልሆነ በስተቀር ሌላ ምን አለ በማለት መለሱለት። ያ አላህ ምላሳችንን ከጸያፍ ነገር እንጠብቅ።